ሰላም ለእናንተ ይሁን። መልእክት አለኝ። በሉቃስ ወንጌል ምዕራፍ 1 ቁጥር 80 ላይ ትልቁን ቁጥር የያዘው ክፍል ይሄ ነው። ስለ ዮሐንስ የሚናገር አንድ የመጽሐፍ ቅዱስ ክፍል አለ። ከዛ ክፍል ዛሬ እግዚአብሔር ይናገረናል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤል እስከሚታይ ድረስ በምድረ በዳ ኖረ ይላል። አንዳንድ ጊዜ በምድር ላይ እስክትገለጡ ድረስ እግዚአብሔር ሰዓትና ጊዜ ደርሶ እስኪገልጣችሁ ድረስ እንድትሸሸጉ የሚፈልግበት ስፍራና ቦታ እንዳለ እነግራችኋለሁ። ለምንድነው የኔ ጉዳይ ያልታየው? ሌላው እንደዚህ ምድሪቱን ሲሸፍን እኔ እስከ መቼ ለምትሉ ሰዎች መልእክት አለኝ። ዮሐንስ ለእስራኤል እስኪታይ ድረስ ያንን ቅባት ይዞ በምድረ በዳ እንደተደበቀ አንዳንድ ጊዜ ምድረ በዳ በሚመስሉ ሁኔታዎች ውስጥ እግዚአብሔር እንድትደበቁለት ይፈልጋልና እንድትሰሩለት ይፈልጋልና ተደበቁ፣ ተሰሩ። ምድረ በዳ የመሰሪያ ቦታ ነው። ምድረ በዳ ህይወታችን የሚቀረጽበት ቦታ ነው። በክፍል 1 በሉቃስ 1 ምዕራፍ 1 ቁጥር 80 ላይ እንዳየነው ዮሐንስ በምድረ በዳ ተደበቀ፣ ተሸሸገ ለኢየሩሳሌም እስኪታይ ድረስ እንደሚል እግዚአብሔር በህይወታችን ውስጥ አንዳንድ ጊዜ የሚፈልጋቸው የምድረ በዳ ቆይታዎች አሉ። በማቴዎስ ወንጌል ምዕራፍ 4 ላይ በኢየሱስም ላይ ይሄ ነው የሆነው። መንፈስ ቅዱስ ወደ ምድረ በዳ ወሰደው ይላል። ለሰው በማይመስል ሁኔታ እንድትሰለጥኑና እንድትማሩ ህይወታችሁ እንዲበጅ ደግሞም ከፊታችሁ ላለው አገልግሎት ዝግጁ እንድትሆኑ ከፊታችሁ ያለውን ቻሌንጅ እንድትቋቋሙ ሰይጣንን በሶስት ፈተና 3-0 እንዳሸነፈው እንደማለት ነው እንድትቋቋሙ አንዳንድ ጊዜ በምድረ በዳ ውስጥ ያስቀምጣችኋል። ስለዚህ ምድረ በዳ ላይ አታጉረምርሙ። በምድረ በዳ ያጉረመረሙ እስራኤላውያን በዘጸአት መጽሐፍ ላይ እንዳየነው በዘኍልቍ መጽሐፍ ላይ እንዳየነው በእነኚህ ክፍሎች ላይ በምድረ በዳ ቀልጠው ቀሩ። ያ ቅዱሱ መንፈስ የመራቸው መልሶ ተዋጋቸው ይላል። ስለዚህ ምድረ በዳ ለአንዳንዶቻችን መሰሪያ ነውና አርፈን እንሰራ። ሉቃስ 1 ቁጥር 80 ላይ ዮሐንስ በምድረ በዳ ተቀመጠ ለኢየሩሳሌም እስኪገለጥ ድረስ ከኢየሱስ ፊት አገልግሎቱን መንገድ እየጠረገ ህዝብን እያዘጋጀ እስኪገለጥ በምድረ በዳ ተቀመጠ። የመውጫ ሰዓት ነበረ። ወደ ኢየሩሳሌም ሲወጣ ወደ እስራኤል ሲወጣ ግን ማንም ሊቋቋመው አልቻለም። ማንም የማይቋቋመውን ክብር እግዚአብሔር በህይወት እንዲገልጥ ትፈልጋለህ? ተሸሸግ። ምድረ በዳ ውስጥ የተሰራ ህይወትን ይዘህ ወደ አደባባይ ውጣ። ሞት ፊት አይቀርብም። ጭንገፋ ፊት አይቀርብም። አለመሳካት ፊት አይቀርብም። አለመከናወን ፊት አይቀርብም። ከዮሐንስ ፊት ምንም አልቆመም። መንግስታትን ገሰጸ፣ ጭፍሮችን ገሰጸ፣ ባለስልጣናትን ገሰጸ። በወቅቱ ኢየሩሳሌምን የሚያስተዳድሩትን ሁሉ ንስሐ አስገባ። ህዝብን ሁሉ ንስሐ አስገብቶ ለኢየሱስ አዘጋጀ። ነጭ፣ ጥቁር፣ ባሪያ፣ ጨዋ ሳይል ሁሉን የሚገስጽ ቅባት፣ ጸጋና መንፈስ፣ ጨለማውን የሚመታ ቅባት እንዲመጣ ምድረ በዳ ውስጥ ተሸሸገ።